አንዴ አታሳልፈው። አንድ የሚደንቅ ነገር ልንገራችሁ። አልበርት አንስታይን በ1915 ዓ.ም ባወጣው የጠፈር ህግ ፕላኔቶችና ከዋክብት የጠፈርን ጨርቅ ስፔስ ታይም ጎድጓዳ በማድረግ እርስ በራሳቸው በግራቪቲ ታስረው ይኖራሉ አለ። በእነርሱ ሐሳብ አጽናፈ ዓለም በግራቪቲ የመሳብ ኃይል የተቆለፈና የታመቀ መሆን ነበረበት። ነገር ግን ሳይንቲስቶቹ ወደ ጠፈር ሳተላይቶችንና ቴሌስኮፖችን ልከው በአይን ሲያዩ እጅግ አስደንጋጭ እውነታ ገጠማቸው። የሚደንቅ ነው። ፕላኔቶቹና ጋላክሲዎችን የጠፈር አካላት በሙሉ እርስ በራሳቸው ከመሳብና ከመታሰር ይልቅ በከፍተኛ ፍጥነት እየተራረቁና እየሸሹ ይገኛሉ። እስካሁን ሳይንሱ ግራ ገባው። ግራቪቲ አስሮ ይይዟቸዋል ካለን ለምን በከፍተኛ ፍጥነት ይራራቃሉ? ይህ ስህተታቸው ለመሸፈን ዳርክ ማተር ወይም ዳርክ ኢነርጂ የሚል ሌላ የማይጨበጥ ስም ፈጠሩ። ይህንን ደግሞ በማይተም ቲዮሪ እይታ እውነታው ምንድን ነው? የማይተም ቲዮሪ ይህንን ግራ መጋባት በአንድ ወጥ የተፈጥሮ እውነታን ፍንክች አድርጎ ይፈተዋል። መሳብ የለም፣ መጋፋት ብቻ ነው። ፕላኔቶች እርስ በራሳቸው እየተራረቁ ያሉ በጠፈር ውስጥ መሳብ የሚባል ህግ ፍጹም ስለሌለ ነው። ጽንፍ ዓለሙን ሙሉ በሙሉ የሚገዛው የመጋፋት ሪፕሬሽን ህግ ነው። እውነቱ ይሄ ነው። የፕላኔቶቹ አንቲ አየር ጋሻ እያንዳንዱ ፕላኔት ዝም ያለ ደረቅ ድንጋይ አይደለም። ቀደም ሲል እንዳየነው እያንዳንዱ ፕላኔት በውስጡ ባለው የተለየ የጋዝ እና የቻርጅ ይዘት ምክንያት ወደ ውጪ የሚረጨው የራስ የሆነ የኃይል የገፊ ኃይል አለው። ሳተላይቶቹ ያረጋገጡት እውነተኛው ሳተላይቶች በጠፈር ላይ ያዩት ፍንዳታና መራራቅ እነዚህ ፕላኔቶች ወደ ውጪ የሚረጩት የጋዝ አተሞች ግፊ ኃይል እርስ በራሳቸው በከፍተኛ ሁኔታ ስለሚገፋፋ ነው። ባጭሩ ፕላኔቱ ሳይጋጩና ሳይታበዩ በሰላም በሚራራቸው የሚኖሩ አንስታይን እንዳለው በግራቪቲ ታስረው ሳይሆን እያንዳንዱ ፕላኔት ወደ ውጪ የሚረጨው የጋዝ ጋሻ ፍጹም የሆነ የመገፋፋት ሚዛን ሲፈጥር ብቻ ነው። እውነታው ይሄ ነው። ከመስመሮች በስተጀርባ እውነታው ይሄ ነው።